ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች በዛሬው ትምህርታችን የምንማራቸው ከዚህ ላይ እንደምታዩቸው የእንግሊዝኛ ፍሬዞች አሉ። የእንግሊዝኛ ፍሬዞች ማለትም ኮል ሚ፣ ቴክ ሚ፣ ሄልፕ ሚ፣ ሊቭ ሚ፣ ሌትስ ጎ፣ ፎሎ ሚ፣ ቲች ሚ፣ ሴንድ ሚ የሚሉ ቃላት ፍሬዞች ወይም ቃላቶች እንደማለት ነው። በዚህ በኩል ደግሞ እንግሊዘኛ በአማርኛ ተብለው የሚጠሩ አሉ ማለት ነው። ኮልሚ የሚለውን በእንግሊዘኛ አማርኛ ደውልልኝ ማለት አይደል? ደውልልኝ ብለን በእንግሊዘኛ አማርኛ እንጽፋለን። ውሰደኝ፣ አግዘኝ። እንዲሁም በዚህ በኩል ደግሞ የምታዩቸው ትርጉማቸው ማለት ነው። ከዚህ ላይ ምንድን ነው ትርጉማቸው የትኞች ካላችሁኝ ኮልሚ የሚለው ደውልልኝ እንደሆነ፣ ቴክሚ ማለት ደግሞ ውሰደኝ ማለት እንደሆነ በእያንዳንዱ እየጻፍን እያነበብን በዛሬው ቪዲዮአችን የምንማማር ይሆናል ማለት ነው። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ ማድረጋችሁን አትርሱ። ምክንያቱም ሁሌ እንደዚህ አይነት ቪዲዮዎችን ስንሰራ እንዲደርሷችሁ ማለት ነው። እንዲሁም በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን እየሰጠን እያስተማርን እንገኛለን። ስለዚህ እርስዎን ወይም ልጆን ለማስተማር ፈልገዋል? እንግዲያውስ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ የሚሄድላችሁ ይሆናል። ተከታተሉኝ። እሺ ወደ ትምህርቱ ስመጣላችሁ ይህ ምን ይላል? ኮል ሚ ይላል። ኦኬ ኮል ሚ ምን ማለት ነው? ኮል ሚ ማለት ደውልልኝ እንደማለት ነው። ደውልልኝ። ኦኬ በእንግሊዝኛ አማርኛ ደውልልኝ ለማለት ስትፈልጉ በዚህ አይነት መንገድ መጻፍ ትችላላችሁ። በአማርኛው ደግሞ ቀጥተኛ ደውልልኝ የሚለውን ደውልልኝ ማለት ይህ ይሆናል ማለት ነው። ደውልልኝ። ኮል ሚ ደውልልኝ ይሆናል ማለት ነው። ተከታተሉኝ በስነ ስርዓት ላስረዳቸው። ይሄ ምንድን ነው? ኮል ከዚያ ሚ ምን ማለት ነው? ደውልልኝ። ይሄ እንግሊዘኛ በአማርኛ ይሄኛው እንግሊዘኛው ነው ማለት ነው። ይሄኛው ደግሞ አማርኛው ቀጥተኛ ማለት ነው። ደውልልኝ። ኦኬ ቤተሰቦች፣ ስለዚህ ከዚህ በኋላ በእንግሊዘኛ ደውልልኝ ለማንበብም ሆነ ለመናገር ከፈለጋችሁ ኮልሚ በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። እንግሊዘኛ በአማርኛው ከፈለጋችሁ ደግሞ ደውልልኝ ብላችሁ ለመጻፍም ለማንበብም ከፈለጋችሁ በዚህ አይነት መንገድ መግለጽ ትችላላችሁ። ይሄ ደግሞ ደውልልኝ አማርኛው ይሆናል ማለት ነው። ኦኬ ቤተሰቦች፣ ስለዚህ እንግሊዘኛ በአማርኛ ይህኛው ደግሞ አማርኛ ይሆናል ማለት ነው። ኦኬ ቤተሰቦች፣ እሺ ወደ ቀጣዩ ልሄድላችሁ፣ ተከታተሉኝ። እሺ ወደዚህኛው ስመጣላችሁ ቴክ ሚ ይላል። ይህ ምንድን ነው? ቴክ ሚ ምን ማለት ነው? ውሰደኝ እንደማለት ነው። ኦኬ ውሰደኝ ለማለት ስትፈልጉ ቴክ ሚ ማለት ትችላላችሁ። ይህ ውሰደኝ በእንግሊዘኛ አማርኛው ማለት ነው። ውሰደኝ። ይህኛው ደግሞ ውሰደኝ ማለት አማርኛው ቀጥተኛ አማርኛ ትርጉሙ ማለት ነው። ኦኬ ቤተሰቦች፣ ቴክ ሚ በእንግሊዘኛ ቴክ ሚ፣ እንግሊዘኛ በአማርኛ ውሰደኝ ከሆነ ደግሞ ውሰደኝ። ኦኬ በአማርኛ ደግሞ ውሰደኝ ከሆነ በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። ተከታተሉኝ ላስረዳችሁ። ኦኬ ይህ ምን ይላል? ለማንበብ ለመጻፍ ከፈለጋችሁ ከዚህ በኋላ ቴክ ሚ። ኦኬ ይህ ምንድነው? እንግሊዘኛ ቴክ ሚ። ኦኬ ይህኛው ደግሞ እንግሊዘኛ በአማርኛ ውሰደኝ። ውሰደኝ። ይህኛው ደግሞ አማርኛው ማለት ነው። አማርኛው። ስለዚህ በዚህ አይነት መንገድ መለማመድ ትችላላችሁ ማለት ነው። ቴክ ሚ ውሰደኝ። ወደዚህኛው ስመጣ ደግሞ ኮል ሚ ማለት ደግሞ ደውልልኝ በአማርኛው ማለት ነው። ስለዚህ በዚህ በኩል እንግሊዘኛ ፍሬዞችን፣ በዚህ በኩል ደግሞ
እንግሊዘኛ በአማርኛ ሲጻፍ ማለት ነው። በዚህ በኩል ደግሞ ምን እናደርገዋለን? አማርኛ ትርጉሙን እናስቀምጣለን ማለት ነው። ቃላቶች ይሆናሉ ማለት ነው። ኦኬ ወደ ቀጣዩ ልሂድላችሁ፣ ተከታተሉኝ። እሺ ወደዚህኛው ስመጣላችሁ ምን ይላል? ሀልፕ ሀልፕ ሚ ምንድን ነው? ሀልፕ ሚ እርዳኝ ወይም አግዘኝ እንደማለት ነው። አግዘኝ ወይም እርዳኝ እንደማለት ነው። ሀልፕ ሚ ኦኬ። ስለዚህ ከዚህ በኋላ አግዘኝ ወይም እርዳኝ ስትሉ ሀልፕ ሚ ማለት መቻል አለባችሁ። እንግሊዘኛ በአማርኛ አግዘኝ ሲሆን እንደዚህ አድርጋችሁ መጻፍ ትችላላችሁ። በአማርኛው ለመጻፍ ከፈለጋችሁ ደግሞ አግዘኝ ከሆነ ይህ መሆን አለበት ማለት ነው። ኦኬ ከዚህ በኋላ ሰው እናንተ ወይም ሌላ ሰው አግዘኝ ለማለት ሲፈልግ በእንግሊዘኛ ሀልፕ ሚ ማለት ይህንን መጠቀም ይችላል ማለት ነው። አለበለዚያም በእንግሊዘኛ አማርኛ መጠቀም ከፈለጋችሁ አግዘኝ ከሆነ ይህ ይሆናል። አማርኛ ከሆነ ደግሞ አግዘኝ ይህ ይሆናል ማለት ነው። ተከታተሉ ላስረዳችሁ። ኦኬ ሀልፕ ሚ ሀልፕ ሚ አግዘኝ። ኦኬ አግዘኝ እንግሊዘኛ በአማርኛ አግዘኝ። ያው ይሄ ደግሞ በአማርኛ ማለት ነው። አግዘኝ አግዘኝ። ይሄኛው በአማርኛ ማለት ነው። ሀልፕሚ አግዘኝ አግዘኝ። ኦኬ ቤተሰቦች በዚህ አይነት መንገድ ይቀጥላል ማለት ነው። ወደ ቀጣዩ ልሂድላችሁ፣ ተከታተሉኝ። ወደዚህኛው ስመጣላችሁ ደግሞ ሊቭ ሚ ሊቭ ሚ ኦኬ ሊቭ ሚ ይሆናል ማለት ነው። ምን ማለት ነው? ሊቭ ሚ ከተባላችሁ ምን ማለት ነው? ተወኝ እንደማለት ነው። ተወኝ ተወኝ እንግሊዘኛ በአማርኛ ይህኛው እንግሊዘኛው ሊቭ ሚ ካላችሁ ሊቭ ሚ ከሆነ ደግሞ በእንግሊዘኛ ማለት ነው። ተወኝ እንግሊዘኛ በአማርኛ አማርኛ ከሆነ ደግሞ ተወኝ ተወኝ የሚሆነው ይህን ይመስላል ማለት ነው። ተወኝ ኦኬ ተከታተሉኝ። ሊቭ ሚ ምን ይላል? ሊቭ ሚ ምን ማለት ነው? ተወኝ ማለት ነው። ተወኝ ኦኬ። ይሄ እንግሊዘኛ በአማርኛው ነው። ይሄ ተወኝ ደግሞ በአማርኛ ሲጻፍ ማለት ነው። በአማርኛ ሲጻፍ ተወኝ ይህን ይመስላል ማለት ነው። ስለዚህ ከዚህ በኋላ ተወኝ ለማለት ከፈለጋችሁ ሊቭ ሚ ማለት ትችላላችሁ። እርዳይ ለማለት ከፈለጋችሁ ሀልፕ ሚ ማለት ትችላላችሁ። ውሰደኝ ከሆነ ደግሞ ቴክ ሚ ማለት ትችላላችሁ። ደውልልኝ ከሆነ ደግሞ ኮል ሚ። ከዚህ ላይ ደግሞ እንግሊዘኛ በአማርኛ አስቀምጬላችኋለሁ። ከዚህ ላይ ደግሞ አማርኛ ቀጥታ ትርጉሙን አስቀምጬላችኋለሁ ማለት ነው። ስለዚህ በዚህ አይነት መንገድ ራሳችሁን ማሳደግ ትችላላችሁ ማለት ነው። ወደ ቀጣዩ ልሂድላችሁ፣ ተከታተሉኝ። እሺ ወደዚህኛው ስመጣላችሁ ሌትስ ጎ ሌትስ ጎ ምን ማለት ነው? እንሂድ እንደማለት ሌትስ ጎ ኦኬ። እንሂድ ለማለት ከፈለጋችሁ እዚህ በኋላ ሌትስ ጎ በአማርኛ እንግሊዘኛ እንሂድ ከሆነ እንግሊዘኛ በአማርኛ እንሂድ ይህን ይመስላል ማለት ነው። እንሂድ ያው ከዚህ ላይ ደግሞ አማርኛው እንሂድ 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 ኦኬ እንሂድ በዚህ አይነት መንገድ መግለጽ ትችላላችሁ። ተከታተሉኝ አንዴ ላስረዳችሁ። ሌትስ ጎ ኦኬ ሌትስ ጎ ምን ማለት ነው? እንሂድ። ይሄ እንግሊዘኛ በአማርኛ አማርኛው እንሂድ ከሆነ ደግሞ እንሂድ። እንደዛ አድርጋችሁ መጻፍ ማንበብ ትችላላችሁ ማለት ነው። ሌትስ ጎ እንሂድ እንሂድ። በዚህ አይነት መንገድ መግለጽ፣ መናገር፣ ማንበብ፣ መጻፍ ትችላላችሁ ማለት ነው ቤተሰቦች። ኦኬ ከዚህ ላይ ፍሬዞች አሉ፣ እንግሊዘኛ በአማርኛ አማርኛ ቃላቶች አሉ ማለት ነው። በዚህ አይነት መንገድ ብትጠቀሙ ራሳችሁን ማሳደግ ትችላላችሁ ማለት ነው። ወደ ቀጣዩ ስመጣላችሁ ምን ይላል? ፎሎ ምን ይላል? ፎሎ ሚ ይላል። ፎሎ ሚ ምን ማለት ነው? ፎሎ ሚ ተከተለኝ እንደማለት ነው። ተከተለኝ ተከተለኝ። እንግሊዘኛ በአማርኛው ሲጻፍ እንደዚህ ነው፣ ተከተለኝ። ኦኬ በአማርኛ ስንጽፈው ተከተለኝ
ተከተለኝ ተከተለኝ። ኦኬ ፎሎ ሚ ተከተለኝ ተከተለኝ። እሺ ወደዚህኛው ስመጣላችሁ ፎሎ ሚ ምን ማለት ነው? እንግሊዘኛ አማርኛው ተከተለኝ ይሆናል ማለት ነው። ተከተለኝ ከዚህ ላይ እንደምታዩት ተከተለኝ ይላል በአማርኛ ማለት ነው። ፎሎ ሚ ተከተለኝ ተከተለኝ ይሆናል ማለት ነው። ቤተሰቦች በዚህ አይነት መንገድ ራሳችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ ፎሎ ሚ ከተባላችሁ ከዚህ በኋላ ተከተለኝ ማለት ነው። ወደ ቀጣዩ ልምጣላችሁ፣ ተከታተሉኝ። ቲች ሚ ቲች ሚ ምን ማለት ነው? ቲች ሚ ምን እንደማለት ነው? አስተምረኝ እንደማለት ነው። ቲች ሚ ከተባላችሁ አስተምረኝ እንደማለት ነው። አለዚያም አስተምረኝ ለማለት ከፈለጋችሁ ቲች ሚ ማለት ትችላላችሁ። አስተምረኝ በአማርኛው አስተምረኝ አስተምረኝ። ኦኬ ተከታተሉኝ ተከታተሉኝ ላስረዳችሁ። ምን ይላል? ቲች ሚ ቲች ሚ ምን ማለት ነው? አስተምረኝ አስተምረኝ። ይሄኛው በአማርኛ ይሄኛው እንግሊዘኛ በአማርኛ ነው። ይሄኛው በአማርኛ ደግሞ አስተምረኝ አስተምረኝ አስተምረኝ። ኦኬ ቲች ሚ አስተምረኝ አስተምረኝ። ኦኬ ከዚህ በኋላ አስተምረኝ ወይም እናንተ ለመማር ፈልጋችሁ አስተምረኝ ለማለት ከፈለጋችሁ ቲች ሚ ማለት ትችላላችሁ ማለት ነው። ኦኬ ወደ ቀጠሉ ሄድላችሁ ወደዚህኛው ስመጣላችሁ ምን ይላል? ሴንድ ሚ ይላል። ሴንድ ሚ ይላል ምን ማለት ነው? ላክልኝ እንደማለት ነው። ላክልኝ እንደማለት ሴንድ ሚ ላክልኝ እንደማለት ነው። ይሄ በእንግሊዝኛ አማርኛው ነው። ኦኬ በአማርኛ ደግሞ ላክልኝ ከሆነ ላክልኝ እንደዚህ አይነት አድርጋችሁ መጽሐፍ ማንበብ ትችላላችሁ ማለት ነው። ተከታተሉኝ። ሴንድ ሚ ላክልኝ። ኦኬ ላክልኝ። ኦኬ በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። አንዴ ለመጨረሻ ጊዜ ከመጀመሪያው ጀምሬ የማስረዳችሁ ይሆናል። ተከታተሉኝ። ኮል ሚ ደውልልኝ እንደማለት ነው። ኦኬ በእንግሊዝኛ አማርኛ ደውልልኝ ለማለት ለመጻፍም ለማንበብ ከሆነ በዚህ አይነት መንገድ መጻፍ ትችላላችሁ። በአማርኛ ደውልልኝ ከሆነ ደግሞ ይህ ይሆናል ማለት ነው። ኦኬ ቴክ ሚ ማለት ውሰደኝ እንደማለት ነው። ውሰደኝ ማለት ነው በእንግሊዝኛ አማርኛ። በአማርኛ ውሰደኝ ብላችሁ ስጽፉ ደግሞ ይህን ይመስላል ማለት ነው። ኦኬ ወደዚህኛው ስመጣላችሁ ሄልፕ ሚ ምን ማለት ነው? አግዘኝ ማለት ነው። አግዘኝ ማለት ነው በእንግሊዝኛ አማርኛ። በአማርኛው አግዘኝ ከሆነ ደግሞ ይህን ይመስላል ማለት ነው። ኦኬ ወደዚህኛው ስመጣ ሊቭ ሚ ይላል። ሊቭ ሚ ምን ማለት ነው? ተወኝ እንደማለት ነው። ተወኝ። እሺ ከዚህ ላይ በአማርኛ ተወኝ። ይሄኛው እንግሊዝኛ በአማርኛ ነው። ይሄኛው ደግሞ በአማርኛ እንደማለት ነው። ወደዚህኛው ስመጣላችሁ ሌትስ ጎ ይላል። ሌትስ ጎ ምን ማለት ነው? እንሂድ እንደማለት ነው። እንሂድ። ይህም በእንግሊዝኛ አማርኛ፣ ይህኛው በአማርኛ እንሂድ ማለት ደግሞ በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። ወደዚህ ስመጣላችሁ ምን ይላል? ፎሎ ሚ ይላል። ፎሎ ሚ ምን ማለት ነው? ተከተለኝ እንደማለት ነው። ተከተለኝ ብላችሁ በእንግሊዝኛ አማርኛ ከሆነ በዚህ አይነት መንገድ መጻፍ ትችላላችሁ፣ ማንበብ ትችላላችሁ። በአማርኛ ከሆነ ደግሞ ተከተለኝ እንደዚህ ይሆናል ማለት ነው። ወደዚህኛው ስመጣላችሁ ቲች ሚ ይላል። ቲች ሚ ምን ማለት ነው? አስተምረኝ ማለት ነው። አስተምረኝ ማለት ነው። አስተምረኝ ከሆነ ደግሞ በአማርኛ ይህን ይመስላል ማለት ነው። ወደዚህኛው ስመጣላችሁ ሴንድ ሚ ይላል። ሴንድ ሚ ምን ማለት ነው? ላክልኝ ማለት ነው። ላክልኝ። ይሄኛው በአማርኛ ደግሞ ላክልኝ ይህን ይመስላል ማለት ነው። ይሄኛው እንግሊዝኛ ነው። ይሄኛው በእንግሊዝኛ አማርኛ ነው። ይሄኛው ደግሞ አማርኛ ነው ማለት ነው ቤተሰቦች። ስለዚህ
የዛሬው ቪዲዮአችን ይህን ይመስል ነበረ። በግል በግሩፕ መማር ለምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ በቴሌግራም ብታናገሩን ታገኙናላችሁ ማለት ነው። እንዲሁም ይህን ቻናል ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ምክንያቱም ሌሎች አዳዲስ ቪዲዮዎችን ስንሰራ እንዲደርሳችሁ ማለት ነው። በሌላ ቪዲዮ ስትንመለስ መልካም ጊዜ፣ መልካም ቆይታ